ክርስቲያናዊ ህይወትን መኖር የጀመሩ ሰዎች የመጀመሪያ ፈተናቸው ምግብ ነው፣ ቀለብ ነው፣ እህል ነው፣ መብላት ነው፣ መጠጣት ነው። ስለዚህ ይሄንን ፈተና ክርስቶስ ትናንሾቹ የሚፈተኑትን ሳይንቅ መፈተኑ አያደንቅ? ሁሉን ማድረግ በሚችለው በአምላክ ዘንድ ጠላታችን ይሄንን ያክል ከዘመተ እኛ ሁሉን ማድረግ ለማንችለው ደካማ ፍጥረታት ምን ያክል ሊመጣብን እንደሚችል ስለምናስበው ምን እናደርገዋለን? ያስፈራል ማለት ነው። በአባቶቻችን በጸኑት እንዲህ አድርጎ ሰይጣን ከጨከነባቸው በእኛ በደካማዎቹ እንዴት ሊጨክን እንደሚችል አስቡት። የሰይጣን ክፋትና ጭካኔው በነገራችን ላይ በጣም ነው የሚያስገርማችሁ ክርስቲያኖች። ስንወድቅ የሚያዝን አይደለም እንደ ቅዱሳን ሰይጣን። ስንደክም ዛሬ ደክመዋል ልተዋቸውና ነገ ሲበረቱ ጥላቸዋለሁ የሚልም አይደለም። በወደቅንበት እንዳንነሳ በተሰበርንበት ተጠግነን እንዳንቆም ነው የሚፈልገው። አንዳንዶቻችን እየበረታን ስንመጣ የሰይጣንን ፈተና እየበረታ ስለሚመጣ ምን የማድረግ አማራጭ ይታይብናል። ከበረታው ሰይጣን ስለሚበረታብኝ ይሄንን ክርስቲያናዊ ህይወት ቀዝቀዝ ባረገው እሱ ምን ያደርግልኛል ብለን እናስባለን። አይቀዘቅዝም በፍጹም ሰይጣን። ስንቀዘቅዝ የሚቀዘቅዝ ስንጨምር የሚጨምር አይደለም። ስንጨምርም ይጨምራል፣ ስንቀዘቅዝም እንዳንነሳ አድርጎ ከማጡ ወደ ድጡ እንድንገባን የሚያደርገን ሰይጣን። አንዳንዶቻችን በክርስቲያናዊ ህይወታችን ውስጥ የአንዳንድ ፈተናዎቻችንን አልፈን የሚሰማን የጸጥታና የእርጋታ ስሜት አለ። ብዙ ፈተናዎችን ስንሻገር የተወሰኑ ፈተናዎችን ያስጨነቁልን ስናልፍ የእረፍትና የእፎይታ ጊዜ ይሰማናል አይደል? ፈተና አልባ የሆነ የተረጋጋ ህሊና፣ የተረጋጋ ሐሳብ፣ የተረጋጋ ንግግር፣ የተረጋጋ አካሄድ፣ ሁሉ ነገራችን በሰላምና በጸጥታ የተከበበ ይመስላል። እና በዚህ ጊዜ ላይ የሰይጣን ትልቁ ጥበቡ ምንድነው? ትጥቅ ማስፈታት ነው። ማንም ሰው ሰላም በሆነበት ጊዜ ላይ ጦርነት ይነሳል ብሎ ስለማያስብ ትላንትና ካሰለፈው ፈተና አንጻር አሁን ላይ ነገ ፈተና ይመጣል ብሎ ብዙ አይታጠቅ። ስለዚህ ያች የሰላምና የመረጋጋት ስሜት ብዙዎቻችንን ትላንትና ከተፈተንበት ፈተና ተጨምሮ ሌላ ፈተና ወደታች እንዲጥለን ያደርጋል። ለዛ ነው የኛ ክርስቲያናዊ ህይወት የሆነ ደረጃ ላይ ስንደርስ እናቆመዋለን። ከዚህ ደረጃ በላይ የማይጠበቅብን ይመስለናል። ከዚህ ደረጃ በላይ እግዚአብሔር የማይፈልግብን ይመስለናል። ግን እውነታው ስትመለከቱት እንድናድግ ይፈልጋል። እኛ ስለራሳችን ከምናውቀው ዕውቀት በላይ እኛ ስለራሳችን እንደርስበታለን በክርስቲያናዊ ህይወታችን ከምናስበው በላይ እግዚአብሔር ያውቀናል። ልንደርስበት የምንችለውን ልናድግበት የምንችለውን ማለት ነው። ከእግዚአብሔር ጋር አብረው ለመኖር ቤቱ ስለገቡ ከእግዚአብሔር ጋር አብረው ለመኖር በቤተ መቅደስ ውስጥ ባለው በማንኛውም አይነት የምስጢራት ህይወት ላይ መሳተፍ ስለጀመሩና ስላሉ ፈተናው ይቋረጣል ማለት አይደለም። ይቀጥላል። አሁን እኛ በክርስቲያናዊ ህይወታችን ልናድገው በመረጥነው ልክ እና መጠን ሰይጣንን ፈተናውን እያጠነከረው ነው የሚመጣው። ሰይጣን ክርስቶስን የፈተነውን ፈተና ነው እኛንም በነገራችን ላይ የሚፈትነው። ምክንያቱም ህይወቱ እየኖርን ያለነው ክርስቲያናዊ ህይወት ነው ካልን ክርስቲያኖች የሚኖሩት ህይወት በክርስቶስ መሰረት ነው የተጣለ። ምንም ሌላ የምንኖረው ህይወት የለንም። በነገራችን ላይ አዲስ የሆነ መንፈሳዊነት የለም። ክርስቲያናዊ ህይወትም ፈተናዎቹ እንደዚህ ናቸው። በየዘመኑ ሊለዋወጡ ይችላሉ። በየዘመኑ ፈተናዎቹ እድገታቸው በጣም አድርገው ከፍ ሊሉ ይችላሉ። ስለዚህ እነዛን ፈተናዎች ማወቅ፣ እነዛን ፈተናዎች እንዴት ልናልፋቸው እንደምንችላቸው ትኩረት አድርጎ መማሩ እንደ አንድ ክርስቲያን ደግሞ ይጠበቅብናል። እኛን ሊገጥመን የሚችሉት ፈተናዎች መቀያየራቸው ግን ክርስቲያናዊ ከሆነው ህይወት ውጪ ሌሎች መፍትሄ ልናገኝባቸውና ሊሰጡን ይችላሉ ብለን ከምናስባቸው ነገሮች ግን መጠበቅ መቻል አለብን። መንፈሳዊ ለሆነ ፈተና ክርስቲያኖች መፍትሄው መንፈሳዊ የሆነ መፍትሄ ነው። ክርስቲያናዊ ለሆነ ፈተና መፍትሄው ክርስቲያናዊ የሆነ መፍትሄ ነው እንጂ ሌላ ውጫዊ መፍትሄ ልታመጡለታችሁ። አሁን በህይወታችን እየገጠመን ያለው ፈተና በሙሉ እንደው ለአንድ ቀን ሁሉም ከኛ ቢርቅ ከእግዚአብሔር የምንቀርብ ይመስላችሁ? አይገርማችሁ? እነዚህ ፈተናዎች ባይኖሩብን ኖሮ ቆመን ራሱ ማንጸልይ ሰዎች እኮ ነን። እንፈራለን። ታውቃላችኋል? ስላልነገርነው የማያደርገው ፈተና ውስጥ መሆናችንን ስላላሳሰብነው የሚረሳን ስለሚመስለን ከምናመሰግነው ይልቅ ስላደረገልን ነገር ሁሉ ስለደመጣብን ነገር ሁሉ ማማረርና መለመን ላይ በጣም እንሳባለን። እርግጥ ነው እግዚአብሔር አባት ነው። መለመኑ መማጸኑ ጎሎኛልና አውጣኝ ብሎ ከፈተና መጥራቱ የተገባ ነው። በዛ ሁሉ ውስጥ ግን እንድናልፍ መፍቀዱና ሳንጠፋ ደግሞ መገኘታችንስ የሚያስደንቅ ነገር አይደለም? አንዳንዶቻችን ደግሞ እሳቱ ውስጥ ሆነን በፈተናዎቻችን ውስጥ ማለት ነው ቶሎ እግዚአብሔር እንዲያወጣን የምንፈልገው ወይንም ደግሞ የምንሽተው ደግሞ አውጣኝ አውጣኝ የምንለው ገና ለገና እሳቱ ምን ያደርገኛል ብለን ስለምንፈራ ነው። ካቆመን
እንዳይበላን ማድረግ እግዚአብሔር ይሳነዋል? አይሳነውም። ፈተናዎቻችን ውስጥ ለዛ ነው ክርስቲያኖች እያንዳንዱ የሚገጠን በክርስቲያን ህይወታችን ውስጥ ያለው መሰናክል ውስጥ ህይወትን የሚሰጥ መስቀል ነው። ወደን ፈቅደን ስበን ከምናመጣው ፈተና ውጪ ማለት ነው። አሁን እኛ እየተፈተነው ያለው ህይወት ከምን የመጣ ይመስላችኋል? አምልኮተ እግዚአብሔር በጸና በእውነት እግዚአብሔርን በልባችን ሙሉነትና በስራችን እያንዳንዳችን እንቅስቃሴ በማመናችን ምክንያት የመጣብን የክብር ፈተና ነው። እኛ አብዛኞቻችን እኮ ላይሆን ይችላል እግዚአብሔርን እውነት በአፋችን እና በውስጣችን እናመልከዋለን በሚለው ህይወት ውስጥ እየተመላለስን፣ ነገር ግን ምናልባት ስራችን ያንን የማያገልጽ የማያሳይ ሊሆን ይችላል። ከእግዚአብሔር ሊመጡ የሚችሉት ፈተናዎች ግን በፍጹም ለሐሳር ለውድቀት ያንን ሰው ክርስቲያናዊ ህይወቱን ለመኖር ካለው ሊያወጣውና ሊያሰናክለው ሊሆን የሚችል የለም። ለዛ ነው እግዚአብሔር አምላክ ፈተናዎችን ሲያመጣ አብረው የምንችልበትንም ጥንካሬ ያንን ፈተናዎችን ልናልፍበት የምንችለውንም ቀዳዳና መንገድም ማን ያዘጋጃል? እግዚአብሔር ያዘጋጃል። ህግጋቱንና ትእዛዛቱን የምንፈጽመው ማድረግ አለባችሁ ተብለው ተጠብቆብን የምናደርጋቸው ነገሮች በሙሉ እውነት የምናደርጋቸው ለእግዚአብሔር ካለን ፍቅር የተነሳ ነው ወይስ እኛ ከእግዚአብሔር ካለን ግንኙነት ውስጥ ያንን ነገር ባለማድረጋችን የምናጣው ነገር አለ ብለን በመፍራት? የአብዛኞቻችን በፍርሃት እግዚአብሔር መንግስት መግባት እንፈልጋለን፣ ግን መንግስቱ ውስጥ ለመግባት የሚያስከፍለውን ዋጋ ግን ለመክፈል አንፈልግም። በጣም ነው የሚገርመው። አያችሁ፣ ቦታውን እንፈልገዋለን። ቦታውን ለመውረስ የሚያስፈልገን ነገር ግን ለማድረግ እንፈራለን፣ እንሳቀቃለን። አንዳንዶቻችን ደግሞ ጭራሽ አንፈልግም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ኢየሩሳሌምም ሊወጡ በመንገድ ነበሩ። ኢየሱስም ይቀድማቸው ነበርና ተደነቁ፣ የተከተሉትም ይፈሩ ነበር። ደግሞም 12ቱን ወደ እርሱ አቅርቦ ይደርስበት ዘንድ ያለውን ይነግራቸው ጀመር። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅም ለካህናት አለቆችና ለጻፎች አልፎ ይሰጣል፣ የሞት ፍርድም ይፈርዱበታል፣ ለአሕዛብም አሳልፈው ይሰጡታል፣ ይዘብቱበትማል፣ ይተፉበትማል፣ ይገርፉትማል፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ወደ ኢየሩሳሌምም ሊወጡ በመንገድ ነበሩ። ኢየሱስም ይቀድማቸው ነበርና ተደነቁ፣ የተከተሉትን ይፈሩ ነበር አለ። ስለዚህ በዚህም ክፍል ላይ ስትመለከቱት እነሱ ቀድመውት ነው የወጡት። እሱ ጌታችን ኢየሱስ ክርስቶስ ሊወጣ ወደደ። በመውጣቱ ውስጥ ደግሞ ቀድሟቸው ስለተገኘ ተደነቁ፣ ፈሩትም ጭምር። ያስደነቃቸው እነሱን ቀድሟቸው ምን ማድረጉ ነው? መምጣቱ ነው። ምክንያቱም ሐዋርያት ጽኑዓነ አእምሮ በመንፈስ ቅዱስ የታደሱ ስላልነበሩ ጌታችን ኢየሱስ ክርስቶስ ያደርጋቸው የነበሩት ነገሮች በሙሉ ያስደንቃቸው ነበር። እውነት ለመናገር መጽሐፍ ቅዱስን ላነበበ ሰው እና ለሚመለከት ሰው ጌታችን በዚች በመዋዕለ ሥጋዌ ዘመን ላይ በነበረበት ወቅት ላይ የሚያደርጋቸው ነገሮች በጣም ያስደንቁ ነበረ። እኛ የምንደነቀው በክርስቲያናዊ ሕይወት ውስጥ በቤተ ክርስቲያን ውስጥ ያለን ሰዎች ጌታችን ኢየሱስ ክርስቶስ ስላደረገው ጥቂት ነገሮች አይደለም፣ ሁሉም ነገር ያስደንቀናል። ልደቱ እንደሚያስደንቀን ጥምቀቱ ያስደንቀናል። ጥምቀቱ እንደሚያስደንቀን ተአምራቶቹ ያስደንቁናል። ተአምራቶቹ እንደሚያስደንቁን ስቅለቱ፣ ትንሣኤው፣ መነሳቱ፣ ማረጉ፣ መንፈስ ቅዱስን መላኩ ምን ያደርገናል? ያስደንቀናል። ከዛ ውጪ ግን ያሉት ነገሮችም ክርስቲያናዊ ሕይወት ውስጥ በጣም ነው የሚያስደንቁን። ለምሳሌ እኛ ክርስቲያናዊ ሕይወትን ስንኖረው የምንፈተነውን ፈተና ክርስቶስ መፈተኑ አያስደንቅም? በጣም የሚያስደንቅ እኮ ነው። እስኪ አስቡት፣ የፈተናውን መልስ የምታውቁት ፈተና ውስጥ መቀመጥ ያስደንቃል። ከማስደነቅም ባለፈ ደግሞ ለምንድን ነው የሚፈተነው መልሱንስ እያወቀ ተብሎ አያሰኝም? ክርስቶስ ድል ሊያደርግበት የሚችልበት አቅም እያለው መፈተኑ ያስደንቃል። የሚያስደንቀን ደግሞ ድል ለማድረግ እያለው አቅሙ ክርስቶስ መፈተኑ ብቻ ሳይሆን ያንን ፈተናዎች ሲቀበለው እንዴት አድርጎ የታገሰበት መንገድም በጣም ያስደንቀን። ክርስቲያናዊ ሕይወት ውስጥ በነገራችን ላይ እኛ የምንፈተናቸውን አብዛኞቹን ፈተናዎች ጌታችን ኢየሱስ ክርስቶስ ተፈትኖ አሳይቶን በዛ እንደነቃለን። እኛም ልክ እንደ ሐዋርያት አባቶቻችን
ለምሳሌ አምላካችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ነው አይደል ሄደው። በዛ ሂደት ውስጥ አምላካችን ኢየሱስ ክርስቶስ የተፈተናቸው 3 አርዕስተ ኃጣውእ ነበሩ ፈተናዎች። የመጀመሪያው ምግብ ነው። ድንጋይና ዳቦ ይዞ እርኩስ መንፈስ አጋንንት ቀረበና ድንጋዩን ዳቦ አድርገህ እንብላው፣ እኔም ምርቦኛል አንተም ምርቦኛል አለው። ጌታችን ኢየሱስ ክርስቶስ ሰው በእግዚአብሔር ቃል ነው እንጂ በምን ብቻ አይኖርም አለ። አዎ በቁመናው ጌታችን ኢየሱስ ክርስቶስ ሕይወትን ሰጪ የሆነው እንጀራ ብቻ ሳይሆን ምን ጭምር ነው እያለው፣ ቃለ እግዚአብሔር ነው እያለው። በፈተና አንጻር ሕይወት ውስጥ ግን አባቶቻችን ሲመለከቱት እንዲህ አይነቱ መሰል ፈተናዎች በክርስቲያናዊ ሕይወት ውስጥ የሚመነጩትና የሚመጡት ከምንድን ነው ሲባል ገና ከወጣኒነት ክርስቲያናዊ ሕይወትን መኖር የጀመሩ ሰዎች የመጀመሪያ ፈተናቸው ምግብ ነው፣ ቀለብ ነው፣ እህል ነው፣ መብላት ነው፣ መጠጣት ነው። እየሰማችሁ ነው። ስለዚህ ይሄንን ፈተና ክርስቶስ ትናንሾቹ የሚፈተኑትን ሳይንቅ መፈተኑ አያደንቅም? በጣም እኮ ያስደንቃል። ለሱ ሰይጣን ሊፈትነው የሚያስፈልገው ፈተና በጣም ትልቅ መሆን ነበረበት። በእርግጥ በአቅሙ ሊፈትነው የሚችለው ነገርም ካለ ለእግዚአብሔር ምንም ትልቅ ነገር ባይሆን ግን ትንሹን የሆነውን ፈተና ክርስቶስ በመፈተኑ ውስጥ ይሄ እኔን አይመጥነኝም አላለ። ተፈትኖታል፣ እሱን ፈተና አሸንፎታል። ሁለተኛስ ወደ ቤተ መቅደስ አወጣው፣ ራስህን ከዚህ ላይ ጣል አለ። በእግሮች እንዳትሰናከል ቅዱሳን መላእክት እንደሚጠብቁ በመጽሐፍ ተጽፏልና አለው። አምላክ እግዚአብሔርን ምን አታርጋለው? አትፈታተን አለው። አይገርማችሁ? ቤተ መቅደስ አናቱ ላይ ማውጣቱ ማለት በምግብና በመጠጥ የተጀመረው ፈተና ይሄንን ላለፉ ሰዎች አለመብላትና አለመጠጣት መድረሳቸው የፈተናው ማብቂያ ላይ መቆማቸው ማሳያ አይደለም። ለማይበሉና ለማይጠጡ ሰዎች ቀጣዩ ፈተናቸው የሚጀምረው ቤተ መቅደሱ ላይ ነው። የቤተ መቅደስ አናት ማለት ጣሪያ ማለት ነው አይደለም? የቤተ መቅደሱ አናት ጣሪያ ማለት ከመብላትና ከመጠጣት ፈተና ተሻግረው ከፍ ወዳለ ደረጃ ላይ ደርሰዋል። እኚህ ሰዎች ግን እዛ የወጡበት ጣሪያ ላይ እንኳን ሆኖ ማን ይፈትናቸው? ሰይጣን አሁንም ይፈትናቸዋል። ክርስቶስን ሲፈትነው ያንን ፈተና ማሸነፍ ችሎ ያሸነፈው ግን እንደ መጀመሪያው ሁሉ ይሄ ላይ ፈተና እኔን አይመጥነኝም ከማለት ግን አምላካችን የተፈተነበት ምክንያት ምንድነው ብትሉ፣ አንዳንዶቻችን በክርስቲያናዊ ሕይወታችን ውስጥ የአንዳንድ ፈተናዎቻችንን አልፈን የሚሰማን የጸጥታና የእርጋታ ስሜት አለ። እየሰማችሁ ነው? ብዙ ፈተናዎችን ስንሻገር የተወሰኑ ፈተናዎችን ያስጨነቁልን ስናልፍ የእረፍትና የእፎይታ ጊዜ ይሰማናል አይደል? እየሰማችሁ ነው? ስሜቱ ተሰምቷችሁ አቃል ማለት ፈተና አልባ የሆነ የተረጋጋ ህሊና፣ የተረጋጋ ሐሳብ፣ የተረጋጋ ንግግር፣ የተረጋጋ አካሄድ፣ ሁሉ ነገራችን በሰላምና በጸጥታ የተከበበ ይመስላል። እና በዚህ ጊዜ ላይ የሰይጣን ትልቁ ጥበቡ ምንድነው? ትጥቅ ማስፈታት ነው። ማንም ሰው ሰላም በሆነበት ጊዜ ላይ ጦርነት ይነሳል ብሎ ስለማያስብ ትላንትና ካሰለፈው ፈተና አንጻር አሁን ላይ ነገ ፈተና ይመጣል ብሎ ብዙ አይታጠቅም። ስለዚህ ያች የሰላምና የመረጋጋት ስሜት ብዙዎቻችንን ትላንትና ከተፈተንበት ፈተና ተጨምሮ ሌላ ፈተና ወደታች እንዲጥለን ያደርገናል። ክርስቶስ ግን ያለፋት የመጀመሪያዋን ፈተና ከተሻገረ በኋላ ቀጣይ ሌላ ፈተና ሊመጣ እንደሚችል አመላካች ስለሆነ ራሱን ሁሌም ዝግጁን ያደረገ። ይሰማችሁ ነው? ክርስቲያናዊ ሕይወት ለዛ ነው ከፈተና ወደ ፈተና የመሻገር ብቻ ሳይሆን የዝግጅት ሕይወትም ሁሌም አለው። ትግሉ ሕይወቱን በፍጹምነት ደረጃ ለመኖር መታደሉ የሆነ ጊዜ ላይ የሚያቆም አይደለም። እግዚአብሔር እቅፍ ውስጥ እስከምንገባ ድረስ ክርስቲያናዊ ሕይወት አያቆምም፣ እድገት ነው። ለዛ ነው ክርስቲያናዊ ሕይወት ከሚሰጣቸው ምሳሌዎች መካከል አንዱ ምንድነው? የያዕቆብ መሰላል። የያዕቆብ መሰላል መጽሐፍ ቅዱስ ላይ ስናነብም ሆነ አባቶቻችን ሲነግሩን መሰረቷ በምድር ተተክላ ጫፏ ግን በየት ጭምር ያለን? በሰማይ። የሰማዩ ጫፍ ላይ ማን ያለው? እግዚአብሔር አይደል ያለው? ሕይወቱ የሚያቋርጠው ከምድር ጀምሮ የት እስኪደርስ ድረስ ነው? ያ ሰው እግዚአብሔር ሰማይ እቅፉ እስኪያልፍ ድረስ ነው። የሆኑ ደረጃዎችን ማለፉ እፎይታና ስሜት ተሰምቶት የሚያቆሙ አይደለም። ለዛ ነው የኛ ክርስቲያናዊ ሕይወት የሆነ ደረጃ ላይ ስንደርስ እናቆመዋለን። ከዚህ ደረጃ በላይ የማይጠበቅብን ይመስለናል። ከዚህ ደረጃ በላይ እግዚአብሔር የማይፈልግብን ይመስለናል። ግን እውነታው ስትመለከቱት እንድናድግ ይፈልጋል። እኛ ስለ ራሳችን ከምናውቀው ዕውቀት በላይ እኛ ስለ ራሳችን እንደርስበታለን በክርስቲያናዊ ሕይወታችን ከምናስበው በላይ እግዚአብሔር ያውቀናልኝ። ልንደርስበት የምንችለውን ልናድግበት የምንችለውን ማለት ነው። ለዛ እኮ ነው ለሁሉም ሰው መንግስተ ሰማያት መግባት የሚችለውን ርስቱን አዘጋጅቷል ማለት ሰው አድጎ
ሰው በክርስቲያናዊ ህይወቱ ጠንክሮ የት እስከ መግባት ደረጃ ይደርሳል ማለት ነው። መንግስተ ሰማያት መንግስቱን ለመውረስ እስከሚችል ደረጃ ማደግ ይችላል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ቤተ መቅደሱ አናት ላይ ከአንዱ እርከን አልፈው ትንሽ ከፍ ብለው ቤተ መቅደስ ውስጥ የመኖር ህይወትንም ጭምር የተለማመዱትንም ሰዎች የክርስቲያናዊ ህይወት ፈተና ይገጥማቸዋል ማለት ነው። ከእግዚአብሔር ጋር አብረው ለመኖር ቤቱ ስለገቡ ከእግዚአብሔር ጋር አብረው ለመኖር በቤተ መቅደስ ውስጥ ባለው በማንኛውም አይነት የምስጢራት ህይወት ላይ መሳተፍ ስለጀመሩና ስላሉ ፈተናው ይቋረጣል ማለት አይደለም፣ ይቀጥላል። አሁን እኛ በክርስቲያናዊ ህይወታችን ልናድገው በመረጥነው ልክ እና መጠን ሰይጣንን ፈተናውን እያጠነከረው ነው የሚመጣው። ለዛም ነው በነገራችን ላይ አንዳንድ ወንድም እህቶቻችን ክርስቲያኖች የሆንን ማለት ነው ይሄንን ህይወት የማንፈልገው ለምን መሰላችሁ? አንዳንዶቻችን እየበረታን ስንመጣ የሰይጣንን ፈተና እየበረታ ስለሚመጣ ምን የማድረግ አማራጭ ይታይብናል። ከበረታው ሰይጣን ስለሚበረታብኝ ይሄንን ክርስቲያናዊ ህይወት ቀዝቀዝ ባረገው እሱ ምን ያደርግልኛል ብለን እናስባለን። አይቀዘቅዝም በፍጹም ሰይጣን። ስንቀዘቅዝ የሚቀዘቅዝ ስንጨምር የሚጨምር አይደለም። ስንጨምርም ይጨምራል፣ ስንቀዘቅዝም እንዳንነሳ አድርጎ ከማጡ ወደ ድጡ እንድንገባን የሚያደርገን ሰይጣን። ስለዚህ የሚቆም ህይወት አይደለም ማለት ነው። ቀጠለ ሰይጣን። አሁንም የሚያስደንቅ ነገር ነው የክርስቶስ መፈተን ነውና ወደ ከፍተኛ ተራራ ወጣውና በክርስቶስ ፊት ሁሉንም ነገር በወርቅ በብር በእንቁ በከበሩ ነገሮች በሙሉ አስጊጦ ለኔ ብትሰግድልኝ ይሄንን ሁሉ ምን አደርግሃለሁ አለ። አሁን ይሄስ አይደንቅም? ሁሉን ልብን ኩላሊትን መርምሮ ሊያውቅ ለሚችል አምላክ እውነት ያልሆነን ነገር አስመስሎ ማሳየት ማለት ነው። በክርስቲያናዊ ህይወት ላይ በጣም ብዙዎቻችን ክርስቶስን የፈተነውን ፈተና ነው ሰይጣን እኛንም የሚፈትነን። እውነት ያልሆኑ ብዙ ነገሮችን እውነት እንደሚመስሉ አድርጎ ማሳየት፣ ብንሰግድላቸው እግዚአብሔርን ሊያሳጡን የሚችሉ ብዙ ነገሮችን ብንሰግድ እሱን የምናገኘው አስመስሎ ያመጣብን። ስለዚህ ብዙ ሰው በክርስቲያናዊ ህይወቱ ላይ ልክ ምግብና እንጀራውን ሲያልፍ በቤተ መቅደስ ውስጥም ገብቶ የሚመጣውን ፈተና አምላክ እግዚአብሔርን አትፈታተነው ብሎ ካለፈ በኋላ በመጨረሻ ሰይጣን የሚፈትነው ከፍተኛው ፈተና በምናባዊው ወይንም ደግሞ ከምናብ ይልቅ በእውነታው ዓለም ላይ ያሉ እውነተኛ ነገሮችን እንደ እውነትና እንደ ትክክለኛ ማንነታቸው ከማየት ይልቅ ልናይበት የምንችለውን የአረዳድን የአመለካከት መንገድ ይቀይረው፣ እንዲንዣበብ ያደርገዋል። ወርቁን በሌላ ነገር እንድንረዳው ያደርገናል። ብሩን በተለያየ ነገር እንድንረዳው ያደርገናል። ሌላውንም ነገር በተለያየ ነገር እንድንረዳው ያደርገናል። ሰይጣን ክርስቶስን የፈተነውን ፈተና ነው እኛንም በነገራችን ላይ የሚፈትነው። ምክንያቱም ህይወቱ እየኖረን ያለነው ክርስቲያናዊ ህይወት ነው ካልን ክርስቲያኖች የሚኖሩት ህይወት በክርስቶስ መሰረት ነው የተጣለ። ምንም ሌላ የምንኖረው ህይወት የለንም። በነገራችን ላይ አዲስ የሆነ መንፈሳዊነት የለም። አዲስ የሆነ ሌላ ክርስቲያናዊ ህይወት ሊኖር አይችልም። የምንኖረው ብሉያት አዲሳትን ጠብተን ያደግን አባቶቻችን ኖረው ያሳዩንን ህይወት ነው። ሌላ አዲስ ህይወት ልናመጣ አንችልም፣ ልናገኝም አንችልም። በጣም ጠንቅቀን ማወቅ አለብን ይህንን ክርስቲያኖች። ቅድስና ህይወትም ክርስቲያናዊ ህይወትም አባቶቻችን ኖረው ካሳዩን ከቅዱሳት መጽሐፍት ምንጭነት ተነስተው የሚኖሩ ናቸው እንጂ በእኛ በአእምሯችን ውስጥ እኛን አስደስቶን እግዚአብሔርንም ሊያስደስተው ይችላል ብለን በምናስባቸው ልክ ላይሆኑ በሚችሉ ሐሳቦችም አይደለም። ለዛ ነው ክርስቲያናዊ ህይወታችን በመጽሐፍ ቅዱስና በአባቶቻችን ህይወት መሰረትነት ላይ የሚታነጽ። ከዛ ነው እያደገ የሚመጣ። ስለዚህ ክርስቶስን እዛ ተራራ ላይ አቁሞ ሊፈትነው የመረጠው ፈተና እውነታውን እያንዣበበ ማሳየት ነው። ያስደንቃል። ይሄ እኛ እውነታውን ተንዣቦ ብናየው ልክ የመሰሉን ነገሮች ልክ ሳይሆኑ ቢቀሩ ላያስደንቀን ይችላል፣ አያስደንቅም። ምክንያቱም ክርስቲያናዊ ህይወታችን ድክመት ሊኖረው ይችላል ብለን ስለምናስብ ማለት ነው። ክርስቶስ ግን ምን ድክመት ኖሮበት? ክርስቶስ ግን ምን አይነት ሕጸጽ ኖሮበት? አምላካችን ግን ምን አይነት እንደኛ ያለ ድካም ቢኖርበት ነው? ምንም የለበትም እኮ። ሰይጣን ግን እንዲህ ሊያደርገው መረጠ። ማሳየቱ አያንስም ደግሞ ብትሰግድልኝ ምን አረግልሃለሁ ማለቱ ነው። እሰጥሃለሁ ማለቱ ደግሞ ከፍ አረገ። ስለዚህ ክርስቶስ ለዚህም አይነት ፈተናው ምን ብሎ መልስ ሰጠው? ወግድ አንተ ሰይጣን ከፊቴ አለው አይደል? እንግዲህ ደረጃዎቹን ተመልከቱት። ፈተናዎቹ በመብላትና በመጠጣት የጀመረው ፈተና ቤተ መቅደስ አናት ላይ እንዲወጣ አደረገ። በቤተ መቅደስ አናት ላይ ድል የተደረገው ሰይጣን ተራራ ላይ ከፍ አለ ማለት ከፍ ብሎ ሊያሳየው የመረጠው ትልቅ የፈተና ደረጃ ላይ ትልቅ ማማ ላይ አወጣው ማለት ነው።
ክርስቲያናዊ ህይወትም ፈተናዎቹ እንደዚህ ናቸው። በየዘመኑ ሊለዋወጡ ይችላሉ። በየዘመኑ ፈተናዎቹ እድገታቸው በጣም አድርገው ከፍ ሊሉ ይችላሉ። ስለዚህ እነዛን ፈተናዎች ማወቅ፣ እነዛን ፈተናዎች እንዴት ልናልፋቸው እንደምንችላቸው ትኩረት አድርጎ መማሩ እንደ አንድ ክርስቲያን ደግሞ ይጠበቅብናል። ክርስቲያናዊ ህይወቱ እርግጥ ነው ምንም አይነት ማስተካከያ መቀየሪያ ሊሻሻል የሚችል አይነት ነገር ሊኖረው አይችልም። ክርስቶሳዊ ነውና እኛን ሊገጥመን የሚችሉት ፈተናዎች መቀያየራቸው ግን ክርስቲያናዊ ከሆነው ህይወት ውጪ ሌሎች መፍትሄ ልናገኝባቸውና ሊሰጡን ይችላሉ ብለን ከምናስባቸው ነገሮች ግን መጠበቅ መቻል አለብን። መንፈሳዊ ለሆነ ፈተና ክርስቲያኖች መፍትሄውም መንፈሳዊ የሆነ መፍትሄ ነው። ክርስቲያናዊ ለሆነ ፈተና መፍትሄው ክርስቲያናዊ የሆነ መፍትሄ ነው እንጂ ሌላ ውጫዊ መፍትሄ ልታመጡለታችሁ። ይሄንን በደንብ አድርገን ሁላችንም መረዳት መቻል አለብን። ስለዚህ የክርስቶስ ወደ ኢየሩሳሌም መውጣትን ልክ ጌታችን ኢየሱስ ክርስቶስ ወደ ተራራው እርኩስ መንፈስ ከፍ እንዲል እንዳደረገው አድርጋችሁ ብትመለከቱት በጣም የሚደንቅ ነገር ነው። መደነቁን ግን ሐዋርያት ወደ ኢየሩሳሌም መውጣቱን አይተው የተሰማቸው ብቸኛ ስሜት ግን ሳይሆን አብረው ከመደነቃቸው ጋር ደግሞ ምን አይነት ስሜት ተሰምቷቸዋል? ፍርሃትም ጭምር ተሰምቷቸዋል። ሐዋርያትን ምንድን ያስፈራቸው? በተደነቁበት ቅጽበት ደግሞ ፍርሃት ውስጣቸው እንዲዘልቅ ያደረገው ምንድን ነው ብለን ደግሞ እንጠይቃለን። ሐዋርያትን ያስፈራቸው ነገር አንደኛው ምንድነው? ቀድሞ መገኘቱ። ጌታችን ኢየሱስ ክርስቶስ በክርስቲያናዊ ህይወት ሁሉን ነገር ከኛ ቀድሞ ሊመጣ የሚችለውን ነገር በሙሉ ሊደርስብን የሚችሉትን ነገሮች በሙሉ በማድረጉ እናደንቀዋለን፣ እንፈራለንም ጭምር። ምክንያቱም የሚያስፈራን ምንድነው? ሁሉን ማድረግ በሚችለው በአምላክ ዘንድ ጠላታችን ይህንን ያክል ከዘመተ እኛ ሁሉን ማድረግ ለማንችለው ደካማ ፍጥረታት ምን ያክል ሊመጣብን እንደሚችል ስለምናስበው ምን እናደርገዋለን? ያስፈራል ማለት ነው። በአባቶቻችን በጸኑት እንዲህ አድርጎ ሰይጣን ከጨከነባቸው በእኛ በደካማዎቹ እንዴት ሊጨክን እንደሚችል አስቡት። የሰይጣን ክፋትና ጭካኔው በነገራችን ላይ በጣም ነው የሚያስገርማችሁ ክርስቲያኖች። ስንወድቅ የሚያዝን አይደለም እንደ ቅዱሳን ሰይጣን። ስንደክም ዛሬ ደክመዋል ልተዋቸውና ነገ ሲበረቱ ጥላቸዋለሁ የሚልም አይደለም። በወደቅንበት እንዳንነሳ፣ በተሰበርንበት ተጠግነን እንዳንቆም ነው የሚፈልገው። ለምን መሰላችሁ? ጥቂት ልናደርጋት የምንችላት የመንገዳገድም ሆነ የመዳህ ለክርስቲያናዊ ህይወት ጥረት እግዚአብሔር አጋዥ አድርጎ ሊያቆመን እንደሚችል ስለሚያውቀው ከተኛን እንዳንነሳ ነው የሚፈልገው። እየሰማችሁ ነው? ቅዱሳን ደግሞ የዚህ ተገላባጭ ናቸው፣ ወይንም ደግሞ ተቃራኒ ናቸው። እነሱ ደግሞ የተሰበረ ሰው ሲያዩ ለማቆም በደንብ አድርገው ይሞክራሉ፣ ይፈልጋሉም ጭምር። ምክንያቱም እነሱ በመቆማችን ውስጥ ያለውን የእግዚአብሔርን እርዳታ ያዩታል። እኛ ደግሞ በመውደቃችን ውስጥ የምንመለከተው ደግሞ እግዚአብሔር እጆቹን የት ነሳን የሚለው ሐሳባችን ነው። ለዛ ነው ክርስቲያናዊ ህይወታችን የኛ በጣም ከባድ እየሆነብን የመጣው ነገሮችን ልናይበት የምንመርጥበት ሁኔታ ማለት ነው። ክርስቲያኖች ፈተናዎችን የሚያዩት ከእግዚአብሔር ሊያርቃቸው በሚችል መንገድ ሳይሆን ክርስቲያኖች ፈተናዎችን የሚያዩት ወደ እግዚአብሔር የሚያቀርባቸው መንገዶች ናቸው ብለው ነው። አንደኛ። ሁለተኛ፣ ክርስቲያኖች በሚገቡባቸው ፈተናዎች ውስጥ እግዚአብሔር የለም ብለው የሚያምኑ አይደሉም። በሚገቡባቸው ፈተናዎች ግን እግዚአብሔርን እናገኘዋለን የሚሉ ናቸው። ይሰማችሁ ነው። ሶስተኛ፣ ክርስቲያኖች በህይወታቸው ውስጥ ከእግዚአብሔር ሊያርቃቸው የሚችለው ፈተና በሙሉ ወደ እግዚአብሔር ሊያቀርባቸው የሚችለው ፈጣኑ መንገድም እንደሆነም ጭምር ያቀርባሉ። ለዛ ነው ስቅለት፣ መሰደድ፣ መሰቃየት፣ መንገላታት አሁን በህይወታችን እየገጠመን ያለው ፈተና በሙሉ እንደው ለአንድ ቀን ሁሉም ከኛ ቢርቅ ከእግዚአብሔር የምንቀርብ ይመስላችሁ? አይገርማችሁም? እነዚህ ፈተናዎች ባይኖሩብን ኖሮ ቆመን ራሱ ማንጸልይ ሰዎች እኮ ነን። ተለመነን ብለን እግዚአብሔርን ማንማጸን። ፈተናዎቹ የመጡብን ችግሮቻችን ወደ ህይወታችን እንዲገቡም ጭምር የእግዚአብሔር ፈቃድ የሆነው አንዳንዶቻችን ያለዚህ ወደ እግዚአብሔር መቅረብ ስለማንችል በፈተናዎቹ የሳበን እግዚአብሔር ፈተና አልባ ሆነን ስንኖር ደግሞ እሱ ጋር እንድንጸና ያደርገን። ለዛ ነው ቅዱሳን በሚፈተኑት ፈተናዎች ሁሉ እግዚአብሔር ይመስገን የሚሉ። ከባድ ይመስላል አይደል? አስባችሁታል? በጣም አሁን እየፈተነን ሁላችንም ባለው በህይወታችን ውስጥ ያ ፈተና በየዕለት ተዕለት ህይወታችን ውስጥ የሚያመጣው ተጽዕኖ ቀላል አይደለም። በዛ ሁሉ ውስጥ እግዚአብሔርን ማመስገን ከባድ አይደለም ነው? አይደለም?
በጣም እስኪያስቡት ጧት ላይ ተነስታችሁ እግዚአብሔርን ሊያደርግላችሁ የምትፈልጉትን ከመጸለይ ተገተን አቁመን ስላረክልኝ ሁሉ አመሰግናለሁ ብለን መውጣት እለት ውሏችን ላይ የሚያስተማምኑ ነው ምን ይመስለናል? እንፈራለን። ታውቃላችኋል ስላልነገር ነው የማያደርገው ፈተና ውስጥ መሆናችንን ስላላሳሰብ ነው የሚረሳን ስለሚመስለን ከምናመሰግነው ይልቅ ስላደረገልን ነገር ሁሉ ስለደመጣብን ነገር ሁሉ ማማረርና መለመን ላይ በጣም እንሳባለን። እርግጥ ነው እግዚአብሔር አባት ነው። መለመኑ መማጸኑ ጎሎኛልና አውጣኝ ብሎ ከፈተና መጥራቱ የተገባ ነው። በዛ ሁሉ ውስጥ ግን እንድናልፍ መፍቀዱና ሳንጠፋ ደግሞ መገኘታችንስ የሚያስደንቅ ነገር አይደለም? በጣም የሚያስደንቅ ነገር ነው እኮ። 3 ደቂቅ ከተጣሉበት እሳት ውስጥ ያስደነቀን እሳት ውስጥ መጣላቸው ነው ወይስ እሳት ውስጥ ቆሞ መታየታቸው? እሳት ውስጥ ቆሞ መታየታቸው እኮ። በእሳትና በውሃ መካከል መንገድ እንዳለ እግዚአብሔር ማሳየቱን ያስደነቀን ሙሴ ባህሩን ከፍሎላቸው እስራኤላውያን መሻገራቸው ነው ወይስ ባህሩ እንደ ግድግዳ በቆመበት ሳይፈሩ ማለፋቸው? መቆሙማ ለእግዚአብሔር ምን ይሳነዋል? ምንም እኮ ችግር የለበት። መክፈሉ ያን ያክል የሚደንቅ ላይሆን ይችላል። አድናቆቱ እንዳለ ሁሉ በጣም ግን ውስጡ ስትገቡ የሚያስደንቃችሁ አስባችሁታል? እንደ ግንብ የቆመ ግድግዳ ውስጥ ምን እምነት ቢኖራቸው ነው ቀጥ ብሎ ሄዱት? አንዳንዱ እኮ አምኖ የተሻገረ ሊኖር ይችላል። አብዛኛው ግን እዛ ውስጥ እንደው ቢፈለግን ፈሪ የሚጠፋል እንዴ? ባህሩን እየተሻገረ የሚሳቀቅ የሚጠፋ ይሆናል? አሁን ካሁን ተገለበጠብኝ ብሎ እየሮጠ የሚሄድም እኮ አይጠፋም። ክርስቲያናዊ ህይወታችንም እንደዛ ነው። አንዳንዶች በገቡባቸው ፈተናዎች ውስጥ የሚደነቁ አሉ። እሳቱ ውስጥ ሆነው እየነደደባቸው ራሱ ስላልበላቸው የሚደነቁ አሉ። እንዲህ አይነቶቹ ለመሆን እግዚአብሔር ይርዳል። አንዳንዶቻችን ደግሞ እሳቱ ውስጥ ሆነን በፈተናዎቻችን ውስጥ ማለት ነው ቶሎ እግዚአብሔር እንዲያወጣን የምንፈልገው ወይንም ደግሞ የምንሽተው ደግሞ አውጣኝ የምንለው ገና ለገና እሳቱ ምን ያደርገኛል ብለን ስለምንፈራ ካቆመን እንዳይበላን ማድረግ እግዚአብሔር ይሳነዋል እንዴ? አይሳነውም። ፈተናዎቻችን ውስጥ ለዛ ነው ክርስቲያኖች እያንዳንዱ የሚገጠን በክርስቲያን ህይወታችን ውስጥ ያለው መሰናክል ውስጥ ህይወትን የሚሰጥ መስቀል ነው። ወደን ፈቅደን ስበን ከምናመጣው ፈተና ውጪ ማለት ነው። ለዛ ነው አባቶቻችን ፈተናዎችን ለሶስት ነው የሚከፍሏቸው። አንደኛው ከአጋንንት የሚመጣ ፈተና አለ፣ ክብር የሌለው የሚያሰጠው ረድኤት በረከት የሌለው። ሁለተኛው ፈተና ደግሞ ከስጋዊ ፍላጎትና ምንጭ የሚመጣ አለ፣ እኛው ራሳችን በራሳችን ስበን የምናመጣው ማለት ነው። እንዲህ አይነቱ ፈተና በስሜት ሕዋሳቶቻችን በርነት በኩል መግባት ሳይኖርባቸው ከፍተን ያስገባናቸው ፈተናዎች አሉ። እንማራቸዋለን አንድ ክፍለ ጊዜ ላይ ማለት ነው። ለምሳሌ አንድ ሰው በዝሙት ቢጠቃ የመጀመሪያው ጥያቄ ያንን ዝሙት እንዲፈጽም ሊያደርገው የቻለው በር ምንድነው ይባላል። ለምሳሌ ስሜት ሕዋሳቱን አቅቦ ከልክሎ ጠብቆ ከሆነ ያ ፈተና ከሰይጣን ሊሆን ይችላል ተብሎ ሊነገር ይችላል። እየሰማችሁ ነው። ነገር ግን ከሰይጣን ሳይሆን ቀርቶ እንደራሱ በርነት አይኑን የፈለገውን እንዲያይ፣ ጆሮ የፈለገውን እንዲሰማ፣ አፍንጫው የፈለገውን እንዲያሸት፣ አፉ የፈለገውን እንዲናገር፣ እጁ የፈለገውን እንዲዳስስ፣ እግሩ የፈለገው ቦታ እንዲሄድ የፈቀደለት ከሆነ እና ዝሙት በውስጡ ሰልጥኖ አልወጣ ያለው ጾር ከሆነ ተጠያቂ ልናደርገው የምንችለው ሰይጣን ምናልባት ቤንዚን በመጨመር ካልሆነ በቀር እሳቱን የማቀጣጠሉን ድርሻ የወሰደው ማን? ራሱ ግለሰቡ። ፈተናዎቻችን ከኛም ሊመነጩ ይችላሉ ማለት ነው። ይሄኛ አይነቱን ፈተናም አለ። ሶስተኛው ግን እግዚአብሔር የሚያመጣው ፈተና አለ፣ ለክብር የሚሆን ማለት ነው። ልክ አሁን 3 ደቂቅ የተጣሉበት እሳት ማን ያመጣው ፈተና ነው ብትሉት ስለነሱ ኃጢአት ልንል አንችልም። ጮማና ጠጅ በሚንቆረቆርበት በሚቆረጥበት ቤተ መንግስት ውስጥ ጸዋሚያን ነበሩ። አምልኮተ ጣዖት በነበረበት ጊዜ ላይ አምልኮተ እግዚአብሔርን የሚያጸኑ ነበሩ። አሁን እኛ እየተፈተነው ያለው ህይወት ከምን የመጣ ይመስላችኋል? አምልኮተ እግዚአብሔር በጸናበት እውነት እግዚአብሔርን በልባችን ሙሉነትና በስራችን እያንዳንዳችን እንቅስቃሴ በማመናችን ምክንያት የመጣብን የክብር ፈተና ነው። እኛ አብዛኞቻችን እኮ ላይሆን ይችላል። እግዚአብሔርን እውነት በአፋችን እና በውስጣችን እናመልከዋለን በሚለው ህይወት ውስጥ እየተመላለስን፣ ነገር ግን ምናልባት ስራችን ያንን የማያገልጽ የማያሳይ ሊሆን ይችላል። ወይ አስተሳሰባችንም ሊሆን ይችላል፣ አሊያም አነጋገራችን ሊሆንም ይችላል። ከዛም ከፍ ሲል ድርጊታችን ማለት ነው። ስለዚህ ፈተናዎቹ ከነዚህ ሁሉ ቅኝቶች የመነጩ ሊሆኑ ይችላል።
ከእግዚአብሔር የመጡት ፈተናዎች ግን ለክብር ናቸው። ከእግዚአብሔር ሊመጡ የሚችሉት ፈተናዎች ግን በፍጹም ለሐሳር ለውድቀት ያንን ሰው ክርስቲያናዊ ህይወቱን ለመኖር ካለው ሊያወጣውና ሊያሰናክለው ሊሆን የሚችል የለም። ለዛ ነው እግዚአብሔር አምላክ ፈተናዎችን ሲያመጣ አብረው የምንችልበትንም ጥንካሬ ያንን ፈተናዎችን ልናልፍበት የምንችለውንም ቀዳዳና መንገድም ማን ያዘጋጃል? እግዚአብሔር ያዘጋጃል። ክርስቲያናዊ ህይወት እንዲህ ሲኖር ውጤታማነት ያለው ትርፋማነት ያለው በውስጡ ለሚኖሩትም ሰዎች እነሱ በእግዚአብሔር ብርሃንነት ውስጥ እየታዩ በእነሱ ብርሃን ውስጥ ደግሞ ሌላውንም ደግሞ ወደ እግዚአብሔር የሚስቡ ለመሆን የታደሉ ሊሆኑ ይችላሉ። አሊያ ግን እንደዚህ አይነቱን ህይወቱን ለመኖር የማንመርጥ ከሆነ ክርስቲያናዊ ህይወቱን የምንኖረው እኛው ራሳችን በምንፈልገውና ልንኖረው በመረጥነው ግን ከሆነ ብዙ ህይወታችን ውስጥ እግዚአብሔርን አናየው። ለዛ ነው ክርስቲያናዊ ህይወታችን አብዛኞቻችንን ስትመለከቱት ህግጋቱንና ትእዛዛቱን የምንፈጽመው ማድረግ አለባችሁ ተብለው ተጠብቆብን የምናደርጋቸው ነገሮች በሙሉ እውነት የምናደርጋቸው ለእግዚአብሔር ካለን ፍቅር የተነሳ ነው ወይስ እኛ ከእግዚአብሔር ካለን ግንኙነት ውስጥ ያንን ነገር ባለማድረጋችን የምናጣው ነገር አለ ብለን በመፍራት? የአብዛኞቻችን በፍርሃት ነው። ልክ እንዳልኳችሁ ነው። ሳንጸልይ ብንወጣ ሳንለምነው ብንወጣ የሆነ ነገር ቢሆን ሳንለምነው ስለወጣው ነው ብለን ነው ወዲያውኑ የምንጨነቀው አይደል? ግን ልመናዎቻችንን ሳንናገር ሊያውቀው የሚችል እግዚአብሔር አይደለም እንዴ? አዎ ነው። ስለዚህ ምስጋና ህይወታችን ላይ ለዛ ነው ቅዱሳኑ ይበልጡናል። ቅዱሳኑ በደንብ አድርገው እግዚአብሔርን በማመስገን ህይወት ውስጥ ክርስቲያናዊ ህይወት ያለውን ጣፋጭነትና ከፍታነት ያውቁታል የሚባል። እኛ ለዓለም የተሰጠንን በነገራችን ለዓለም የተሰጠንን ዓለም ልታመጣብን የምትችለውን ፈተና ለመቀበል ዝግጁ ሆነን ለማለት ነው። ስለሚመጣብን ፈተናዎች በሙሉ የምንደነቅ ስለሚመጡብን ፈተናዎች በሙሉ የምንፈራና የምንሸበር መሆን አይጠበቅብንም ክርስቲያናዊ ህይወት ያለን ሰዎች ከሆነ። ምክንያቱም ልክ ክርስቶስ አምላካችን ኢየሱስ ክርስቶስ ሊመጣበት ላለው ነገር በሙሉ ተዘጋጅቶ እንደነበረው እንደሚመጣ እንዳወቀው ሁሉ ክርስቲያኖችም ይህ ሊመጣ እንደሆነ ሁሉ የሚያውቁና የማይፈሩ ናቸው። አሁን ምን የሚያስደንቀን ነገር ኖሮ ነው? እግዚአብሔር አምላካችን ኢየሱስ ክርስቶስ ይመጣባቸዋል ብሎ ቀድሞ የነገረን ነገሮች አሉ። አሁን ያለንበት ሁሉ ነው አይደለም? ለምንድን ነው የምንደነግጠው? ስላልተሰጠን ነው። በእኛ ክርስቲያናዊ ህይወቱ ውስጥ መሰጠት ገና ይቀረናል። በጣም ወደ ኋላ እኛ እየሸሸን መኖሩን ህይወቱን እንፈልገዋለን፣ ግን ህይወቱ ሊያስከፍል የሚችለውን ዋጋ ግን እንፈራዋለን። እግዚአብሔር መንግስት መግባት እንፈልጋለን፣ ግን መንግስቱ ውስጥ ለመግባት የሚያስከፍለውን ዋጋ ግን ለመክፈል አንፈልግም። በጣም ነው የሚገርመው። አያችሁ፣ ቦታውን እንፈልገዋለን፣ ቦታውን ለመውረስ የሚያስፈልገን ነገር ግን ለማድረግ እንፈራለን፣ እንሳቀቃለን። አንዳንዶቻችን ደግሞ ጭራሽ አንፈልግም። የይገባኛልነት ስሜት አለብን። ደግሞ ማለት ከፈጠረን ለምንድን ነው የሚኮንነን? ሊያወርሰን ካመጣን ለምንድን ነው ለማውረስ የማያዘጋጀንና የማያስገባን እንላለን። በድካም ውስጥና በጭንቅ ውስጥ ያዳነንን ክርስቶስን እኛ በድካምና በጭንቅ ውስጥ ሆነን ማግኘት አንፈልግም። ግልጽ ነው፣ ገብቷችኋል? ስለዚህ መሰጠት ይጎለናል ማለት ነው።